ሰላም ቤተሰብ እንዴት ናችሁ? ዛሬ ፕሪንተር ይዤላችሁ መጥቻለሁ። ሳይ ፕሪንተር ነው የምንመለከተው። ስለዚህ ፕሪንተር ሁለት አይነት ፕሪንተሮች አሉ። አንደኛ ምንድነው ነን ኢምፓክት ፕሪንተር እና ኢምፓክት ፕሪንተር የሚባሉ አሉ። ታውቃላችሁ፣ ቴዎሬቲካሊ አለው። ስለዚህ አሁን የኛ ፕሪንተር ምን አይነት ነች ማለት ነው? ነን ኢምፓክት ፕሪንተር ነች። ነን ኢምፓክት ፕሪንተር ማለት ወረቀትና ቀለም አይገናኙም፣ በርቀት ይረጫሉ። ስለዚህ ልክ እንደዛ ነው ፕሪንተርና ቀለም ፕሪንት አድርጎ ወረቀት የሚያወጣልን። ስለዚህ ይሄን ነው ማለት ነው። ስለዚህ ፕሪንተር አይነት እቺ ምንድን ነች ማለት ነው? የኢንክ ጄት ፕሪንተር ነች። እዚህ ጋር ያለች ስሙ መመልከት ትችላላችሁ። ፕሪንተር ጋር ንግስ ስሙ እዚህ ጋር አለ። ስለዚህ ይሄ ስሙ ኢንክ ጄት ፕሪንተር ይባላል። ከዛ ይሄ ደግሞ ምን አለ ማለት ነው? ስንሰካ እንዴት ነው የሚሰካው? አሰካኩ እንዴት ነው? እዚህ ጋር ፕሪንተር ኬብል አለች። ፕሪንተር ኬብል ማለት ፕሪንተርና ኮምፒውተር የሚታገናኝ እቺ ፕሪንተር ኬብል ትባላለች። ከዛ ደግሞ ቀጥሎ ያለው ምንድነው? ፓወር ኬብል። እዚህ ጋር የሚሰካ ፓወር ኬብል አለች። ፓወሩ ማለት ለዚህ ፕሪንተር ማብራት የኤሌክትሪክ ኃይል የሚሰጠው እዚህ ጋር ፓወር ኬብል ይባላል። ፓወር ኬብል በደንብ ሰካላችሁ። ከሰካችሁ በኋላ ይሄ ፓወር መጠት አለበት፣ በግድ ፓወር መጠት አለበት። ከዛ እቺ ደግሞ ፕሪንተር ኬብሉ እዚህ ጋር ታስገባላችሁ። ልክ በደንብ ገጠም አድርጋችሁ ታስገባላችሁ። ይሄ ፕሪንተር ኬብል ትባላለች። ስለዚህ በደንብ ከደን አድርጋችሁ ማግባት አለበት ማለት። ስለዚህ በደንብ ያው ልክ እንደዚህ ገጠም ብሎ ገብቷል ማለት። ስለዚህ አይነገርም። ስለዚህ እንደዛ አድርጋችሁ እንዲካረጋችሁ በኋላ ጫፏ ደግሞ እዚህ ጋር መተል ምን አድርጓለን ማለት ነው። እቺ ጫፏ ወደ ኮምፒውተራችን ትገባለች። ስለዚህ ወደ ኮምፒውተራችን ስናስገባ ደግሞ እቺ አምጥተን እናደርጋለን ማለት ነው። ኮምፒውተራችን ላይ ልክ ገጠም አድርገን እናስገባዋለን። ስለዚህ ገጠም ብሎ ገብቷል። ስለዚህ ልክ እንደዛ ማገናኘት እንችላለን። ይሄ ኬብል አገባቡ ይህን ይመስላል። ሌላ ምንድነው? ካስገባን በኋላ ፓወሩ እንዴት ነው የሚከፍተው? የፕሪንተር ፓወር ግዴታ መክፈት አለብን። ስለዚህ እሱ መክፈት ደግሞ እዚህ ጋር ፓወር አለች። እዚህ ጋር ፓወር አለች። እቺ ፓወር በተን ፕሬስ እናደርጋለን። ያው ይበራል ማለት ነው። ይበራል። እዚህ ጋር ሬዲዮ ነው ይመጣል። ሬዲዮ ነው ሲመጣ እንጠብቀዋለን። እስከዛ እንጠብቀዋለን። እቺ ኤችፒዲ ብሎ የማርኩ መጣልን። ስለዚህ እስከሚከፍት ድረስ ትንሽ እንጠብቀዋለን። ዋርኒንግ ምልክት አለ። ስላልተከፈተ ነው። እዚህ ጋር ዋርኒንግ ያለችው ምንድን ነች ማለት ነው? እስከሚከፍት ድረስ ጠብቅ ለማለት ነው። እዚህ ጋር ያሳያል። ከከፈታ በኋላ አሁን ከፍቷል። ሲከፍት ምን ይላል ማለት ነው? ሬዲ ብሎ ኮምፒውተራችንና ፕሪንተር ሲያገናኝ ምንድነው? ሬዲ ብሎ ያስቀምጣል። ስለዚህ ሬዲ መሆኑን ያሳያል ማለት ነው። እዚህ ከዛ በኋላ ፓወሩ ከፍተናል። አሁን ቀጣይ ምንድነው? ሃው ቱ ኢንሰርት ፔፐር። ወረቀቱ እንዴት ነው የምናስገባው? ወረቀት ከሌለ እንዴት አድርገን የምናስገባው? ወረቀት ለማስገባት ደግሞ ምን እናደርጋለን? እዚህ ጋር እቺ ጋር ማያ አለች። ለዚህ ምን እናደርጋለን? እቺ በደንብ ይዘን ምን እናደርጋለን? ማለት ገፋ እናደርጋለን። ልክ እንደዚህ ገፋ ስናደርገው እቺ ወረቀት ነበረች። ወረቀት ባይኖር እንዴት እናደርጋለን ማለት ነው? ወረቀቱ በደንብ እቺን በደንብ አውጥተን ወደዚህ እናደርጋለን ማለት ነው። ቀስ ብለን እናስገባለን። ስናስገባ ደግሞ በደንብ መግባት አለበት። ስለዚህ በደንብ ወረቀቱ ከገባ በኋላ እናደርጋለን ማለት ነው። እቺን ካደን እናደርጋለን። በደንብ መታ እናደርጋለን። መታ ስናደርገው ወረቀቱ ይገባል። ስለዚህ ወረቀቱ ከገባ በኋላ እናደርጋለን ማለት ነው። ቀጣይ ላይ ምናልባት የከለሩ ለምሳሌ የሚገባ ቀለም አገባቡ እንዴት ነው? ቀለም ከሌላ እንዴት ነው እናደርገው? እሱ ደግሞ ቀለሙ እንዴት ነው የሚገባ ላሳያችሁ። እዚህ ጋር ፓወር አለች። ፓወር በተን እዚህ ጋር አለች። ስለዚህ እቺን ፓወር ምን ታደርጋላችሁ? ፕሬስ ታደርጋላችሁ። እቺ ፓወር ፕሬስ እናደርገው እቺ ትከፈታለች። እንደዚህ ትከፈታለች። ስትከፈት እዚህ ጋር መተን ማድረጋለን ማለት ነው። ይሄ ቀለሙ ካለቀ ልክ ይሄንን ጎተት እናደርጋለን። ወደዚህ ይወጣል። ቀለሙ ይወጣል። ስለዚህ ቀለሙ ሲወጣ ማርኩ እዚህ ጋር አለ። እኛ ስናስገባ እቺን ማርክ አይተን መግዛት አለብን። ማርኩ ካልሆነ ግን አይገባም፣ አይረጭም። ወረቀት እናንተን ረጭቶ ፕሪንት አድርጎ አይወጣለን። ስለዚህ ምን ማድረግ አለብን ማለት ነው? እቺ ማርኩን አይተን እንለዋለን። ካልሆነ ግን ምን እናደርጋለን ማለት ነው? ቀለሙ ካለቀ እዚህ ጋር እንትን አለች። እዚህ ጋር
የምትነቀል እንትን ስላለች እናርባለን ማለት ነው። እዚህ ጋር እቺን አውጥተን ቀለሙን ገዝተን ምን ማድረግ እንችላለን ማለት ነው። ማሙላት እንችላለን። ካለቀ ማሙላት እንችላለን ማለት ነው። ማሙላት እንችላለን። እዚህ ጋር የምትነቀላለች እዚህ ጋር አለች። ስለዚህ ያቺን አውጥተን ምን እናርባለን ማለት ነው። ቀለሙን ገዝተን እዚህ ላይ እቺ ላይ ምን ማድረግ እንችላለን። እዚህ ጋር ነው የሚሞላው። እዚህ ላይ ይሞላል። ስለዚህ እዚህ ላይ ሞልተን ምን ማድረግ እንችላለን ማለት ነው። ቀለሙ መጨመር እንችላለን ማለት ነው። ካልሆነ ግን ይሄን ነው ለምሳሌ ማትፈልጉ ከሆነ ይሄን ራሱ ኖርማሊ ጥላችሁ ሌላ አዲስ መግዛት ትችላላችሁ። ስለዚህ በሁለት አማራጭ መጠቀም ይቻላል ማለት ነው። ስለዚህ ይሄንን መስራት ስታስገቡ ደግሞ አሁን ለምሳሌ ይሄን ስታስገቡ እቺን አይታችሁ ነው ቁጥሩን አይታችሁ ልክ እዚህ ጋር ወስታችሁ ልክ ይሄንን አይታችሁ ወደታች መሆኑን አይታችሁ ታስገባላችሁ። እቺን ቁጥሩ ኖርማል መሆኑን ልክ እንዲመጥ እንትን አድርገን ምን እናደርጋለን? ገጠም እናደርጋለን። ገጠም ካረግን በኋላ ምን እናደርጋለን? እቺን ቀስ ብለን ገጠም እናደርጋለን ማለት ነው። ገጠም እንተነዋለን። እንደዚህ ገጠም እናደርጋለን። ስለዚህ ቀለሙ ገብቷል። ቀለሙ ከገባ በኋላ እዚህ ላይ የሚያሳዩ በተኖች አሉ እዚህ ጋር። እቺ ለምንድን ነው አንድን ወረቀት ለምሳሌ የሆነ ፕሪንት የምናደርገው ዶክመንት ካለ ያቺ ዶክመንት ካልፈለጋችሁ ካንስል ማድረግ ትችላላችሁ። ካዘዛችሁ በኋላ ካንስል እቺ ኤክስ ምልክት አለች። ስለዚህ ምን ማድረግ ትችላላችሁ ማለት ነው። ኤክስ ማድረግ ትችላላችሁ ወይ ደግሞ ካንስል ማድረግ ትችላላችሁ። እቺ ደግሞ ወደ ኋላ መመለሻው ለምሳሌ የመጀመሪያው ለምሳሌ ያዘዛችሁ ነገር ካለ ወደ ኋላ አንድ ሆነች ማለት ነው። አንድ ሆነች። ስለዚህ እቺ መጠቀም ትችላላችሁ። ሌላ እዚህ ጋር ያለች ናችሁ ኦኬ ነች ይሆናል። ለምሳሌ ኦኬ ደግሞ ለምንድን ነው የምንጠቀመው? ኦኬ አሁን ለምሳሌ አንድ ፕሪንት ተደርጎ ከኮምፒውተር ጋር ፕሪንት ተደርጎ ይጠይቃቸዋል። ኦኬ ፕሪንት አድርጎ ሬዲ ነው ምናምን ብሎ ይጠይቀናል። ስለዚህ እኛ ምን እናደርጋለን ማለት ነው። ኦኬ ክሊክ ስናደርገው ወረቀቱ የፈለግነው ዶክመንት ፕሪንት አድርጎ ያወጣልናል ማለት ነው። ሌላ እዚህ ላይ የምንመለከተው ወረቀት ፕሪንት ስናደርገው በዚህ በኩል ስለሚወጣ አንዳንዴ ጃም ያደርገዋል። ጃም ማለት አንዳንዴ ወረቀቱ ትክክል ካላስገባን ምን አድርጎ ያወጣል ማለት ነው። ጃም አድርጎ ስለሚያወጣልን እዚህ ጋር ጃም የሆነ ወረቀትን በዚህ በኩል እናወጣዋለን። እዚህ መጥቶ እዚህ ጋር ይከድናል። ስለዚህ እዚህ ጋር ይሄንን ከፈት አድርገን እናርባለን ማለት ነው። ወረቀቱ ልክ እንደዚህ ይወጣል። ካወጣን በኋላ እቺን መለስ አድርገን እንከድናለን። ከድን በኋላ ፕሪንተሩ ሬዲ ሆኖ የፈለግነው ዶክመንት ፕሪንት አድርጎ ያወጣልናል። ስለዚህ የዛሬ ቪዲዮ ይሄን ይመስላል።